አናብሮ አደረሰን። አማን ነው? ሰላም ነህ? ለወድ እንዴት አለ? ሰላም ነን እግዚአብሔር ይመስገን። አሜን አሜን። መልካም። ምን አዲስ አለ? ደህና ናችሁ? ደህና ነን። ምን አዲስ አለ? ሚዲያ ላይ ያው የትላንት ነው። ከዛ ውጭ የተለየ ነገር የለም። የዛ ልጅ ሞት ዘገባው በምን ላይ እየተዘገበ ያለ? የትኛው? እንዴት? ያው ውጊያ ላይ እያለ በራሱ ጥይት ነው ራሱን ያጠፋ ምናምን ብሎ ሻለቃ ጻፈው። እኛም በተመሳሳይ እንደዛ ነው የጻፍነው እንጂ የሞተ በብሬን ነው። በነገራችን ላይ ኋላ ስናጣራ መጀመሪያ በሞርተር ነው ብለው ነበር። በኋላም ደግሞ ሳጣራ በብሬን ግንባሩ ላይ ነው የተመታው ምናምን አሉ። ዞሮ ግን እኛ እጅ አልሰጥም ብሎ በራሱ ራሱን እንዳጠፋ ነው ተደርጎ የተዘገበው። አሁን እኮ ከዛ ደውለውልኝ ከዘዋል ልጅ የሚዘገበት መንገድ ትክክል አይደለም። ለምንድን ነው መጻፍም ታለበት ተመጀመሪያ እስከ መጨረሻ ያለው ታሪኩ ምን እንደተረፈ ነግሮ ነው እና ያንንማ ራሳቸው የጻፉት እንጂ እንደውም በዚህ ሲቀጥል ራሱ እንዳጠፋ የሚደረገው ለምንድን ነው? ልጆች አሁን ስሜታማ ናቸው። ለምን ነው ራሱን አጠፋ የተባለ ነው የሚሉት? እንግዲህ ሁሉንም ሰው ማስደሰት አይቻልም። ማለት ተቋማዊ አሰራር ነው። እንግዲህ አንዳንድ ስህተቶች ሊፈጠሩ ይችላሉ። ምንም ማድረግ አይቻልም። አንተ ብትሆን ምን ታደርጋለህ? አሁን ማንም ሰው ቢሆን ወይ መጀመሪያ እንደውም እኔ ያልኩኝ መጀመሪያ ሰውየው ሻለቃ ተሸክሮ ጽፎት ነው እንጂ እኔ እንደውም ስጽፈው መግለጫ አጠቃላይ አራፋኑ በጎጃም መግለጫ ያወጣል እንደውም ብያለሁ። ለአለቃም ጽፌለት ነበር፣ ለአስረስም ጽፌያለሁ፣ ማርሸትም ጽፌ ነበር። መግለጫ ይወጣ አልወጣም። በነገራችን ላይ የአማራፋኑ በጎጃም ተብሎ መግለጫ አልወጣም። ስለዚህ አለቃም ጽፌለታለሁ፣ አላየውም። እስከ እኔ ጠዋት ከምሽት ድረስ አላየውም፣ አይሰራለትም እንጃ። አስረስም ጽፌለታለሁ፣ ያየው እንጃ። የማርሸትም ጽፌለታለሁ፣ እሱም አልጻፈም። ቆይ ጽፈዋለሁ ነው ያለኝ። የሻለቃ ብላው መግለጫ ከዛ በኋላ የነ መንበሩ የብርጌዱ መግለጫ የክፍለ ጦር መግለጫ ነው ያለ። ሌላ ማንም መግለጫ አልጻፈም። ያው እና ምንም አንዳንድ ጊዜ በራሳቸው በስራ አስፈጻሚ ደረጃ የጻፉት ይሄንን አይደል? ምድር የሚሉንኛል በራሳቸው በስራ አስፈጻሚ ደረጃ የጻፉት ይሄናል። የብርጌዱ መብረቁ ብርጌድ ይሄንን እኮ ነው የጻፉት። ራሱን ያጠፋ ብሎ ነው ይመስለኛል። እነሱም አውጥተዋል። ከዛ የተለየ አይመስለኝም። ብቻ እንደዛ ሆኖ አሁን እንትን ብለውልኝ ቼክ እናደርግ ምናምን ብዬ ነው እንትን ያልኳቸው። እና ምን ይሻል መፍትሄው ምን ይሻላል ትላለህ? እኔ አሁን እና አለቃ መግለጫ ቢያወጡ ይሄን ሁሉ ይቀይረዋል ብዬ አስባለሁ። እንደ ተቋም መግለጫ ቢወጡ ልጁ ልክ እንደዚህ አይነት ትንሽዬ ተሰራ ቁጥር ለምን አደረግ